ቀጣይ 74ኛው ባብ ላይ ገብተናል። ባቡል ሒልም ሒልም ነው። ሒልም ማለት መቻል ወልአና እንደዚሁ እርጋታ መረጋጋትና መቻል ወሪፍቅ እንደዚሁ ማዘን ቀለል አርጎ መጓዝ ማለት እያዘኑ ቀለል ያለውን መምረጥ ማለትም ሰዎች ላይ አለማክበድ በንግግርም እንዲህ በጣም የሚጎዳው ነገሮችን አለመጠቀም። قال الشيخ ابن عثيمين رحمه الله تعالى الشيخ ابن عثيمين من ይላሉ በዚህ ቃላቶችን ሊፈቱ ነው ማለት ነው። هذه እነዚህ ቃላቶች ثلاثة أمور متقاربة እነዚህ ሶስት ነገሮች ተቀራራቢነት አላቸው من حيث المعنى ማለት ነው። الحلم والأناة والرفق ሶስቱ። أما الحلم ግን ለየት ያለ ማብራሪያ ሊሰጡት ነው። أما الحلم حلم ያልነው فهو እሱ أن يملك الإنسان نفسه ሰውየው ነፍሱን ሊቆጣጠር ነው። عند الغضب በቁጣ ሰዓት ሐሊም ነው ይባላል። ምን ሲያደርግ? በቁጣ ሰዓት ራሱን ሲቆጣጠር ዋጥ ሲያደርግ ማለት ነው። إذا حصل غضب የሚያስቆጣ ነገር በተከሰተ ሰዓት وهو قادر فإنه يحلم ቻይ ሆኖ ምላሽ መስጠት እየቻለ ዋጥ ያደረገ ይሄ ሐሊም ይባላል። ولا يعاقب አይቀጣም። مرحبا ولا يعجل بالعقوبة ችኮላም አያሳይም ለመቅጣት ቀስ ይላል። وأما الأناة أنا ያልነው መረጋጋት ያልነው ደግሞ فهي الثاني فهي التأني ተአኒ ነው መረጋጋት እንዳልነው ማለት ነው። في الأمور በሁሉም ነገሮች وعدم العجلة ችኮላን ማስቆም አለመቸኮል። እንደው ግልጽ መስሎ የታየን መጥፎ ነገር የመሰለን ሱብሃንአላህ መረጋጋት ያስፈልጋል። እንደው ህይወትም ያስተምራል። አንድ ጊዜ መስጂድ ላይ እንዲህ አንዱ ህዝብ ነው፣ ጁማዓ ቀን ነው፣ ህዝብ በዛህማ ይወጣል። ትልቅ መስጂድ ነው፣ ክፍለ ሀገር ነው። እኔ ደግሞ ገና ልጅ ነኝና እንደው ከገረሙኝ ነገሮች ነው መቸኮል እንደሌለብን እንደው ለራስም ማስታወስ ያስፈልጋል በዚህ መልኩና እየዘለለ ነው የሚሄድ አንዱ ህዝብ እኮ ቀስ እያለ ነው የሚሄደው፣ እሱ ይዘላል እና እንዴት ብዬ ተቆጣሁኝ። ሄድኩኝ። ሲሄድ ምን ቢሆን ጥሩ ነው? አጠገቡ ሲደርስ አንድ እግር ነው ያለው ሰውየው። ሱብሃንአላህ አያችሁ፣ ሰው እኛ በቃ በራሱ መጥፎ እየሰራ መስሎን ራሱ ምናልባት መልካም ዋضح ላይሆን ይችላል ማለት በጣም ግልጽ ያልሆነ የሆነ ነገር ካልሆነ በስተቀር እንዲህ احتمال ያላቸው ነገሮች ላይ ቸኩለን መጥፎ ነገር ውስጥ እንዳንገባ ረጋ ማለት። وألا يأخذ الإنسان الأمور بظاهرها ሰውየው ላይ ነገራቶችን በላይ መዝን ነው ማለት ነው። فيتعجل ይሄን ካደረገ ነገራቶችን በላይ የሚመዝን ከሆነ ይቸኩላል። ያኔ አናህ አለው አይባልም፣ እርጋታ የለውም ይባላል ማለት ነው። ويحكم على الشيء قبل أن يتأنى فيه ተረጋግቶ ነገሩን ሰከን ብሎ ሳያይና ሳያጠና ምላሽ በመስጠት ችግር ውስጥ ይወድቃል። አናህ የለውም ይባላል። وأما الرفق رفق ያልነው ደግሞ فهو معاملة الناس بالرفق والهون በርጋታና ቀለል ባለ መልኩ ሰዎች ጋር መኗኗር አለማጥበቅ ሰዎች ላይ ከቃላትም ጀምሮ ማለት ነው። حتى إن استحقوا ما يستحقون من العقوبة ከቅጣት እንኳን የሚገባቸው ከሆኑ ያን እስከሚያገኙ ድረስ ምን ማድረግ ነው? መረጋጋት ማለት በዝነት ማስኬድ። ወነካል ቅጣት እስከሚያገኙ فإنه يرفق بهم እስከዛው ግን ምን ያደርግላቸዋል? ይሄ ሰው ያዝንላቸዋል። እና ይሄ ምንድነው? ሪፍቅ ይባላል። ቅጣት የሚገባው ሰው ቅጣት ያገኛል። ያን እስኪያገኝ ራሱ ምን ማድረግ ያስፈልጋል? በመጥፎ ተዓሙል ማድረግ በጨካኝ መሆን አያስፈልግም። የጭካኔ ተቃራኒ ነው ቀለል ባለ መልኩ። قال الله سبحانه وتعالى بعد أعوذ بالله من الشيطان الرجيم من ይላል? والكاظمين الغيظ ቁጣቸውን የሚውጡ ባሮቼ والعافين عن الناس ከሰውም عفوت لله የሚሉ ይቅር ባይ የሆኑ والله يحب المحسنين እነዚህን መልካም ሰሪዎች አላህ ይወዳቸዋል። وقال تعالى الله تعالى من ይላል? خذ العفو ይቅርታን ያዝ
ስጥ ይቅር ብያለሁ በል ለሰዎች ወእሙር ቢልዑርፍ በመልካም እዘዝ በሄድክበት ሁሉ መልካም ነገር ላይ ተሰማራ እንደዚሁ ሰዎችንም በመልካም እዘዝ ወአዕሪض عن الجاهلين ካላዋቂዎች ራቅ በል ጀርባ ስጣቸው አላዋቂ ጋር ቁጭ ካልክ ይላሉ ጃሂል እንደው በተወበተ ይባላል ከነተረቱ በተወበተ ማግስት ክርር ሲል ነው ጥሩ ይባላል እና ተውባውን ይዞ በሰላም ቢሄድ ማለት ነው ጅህልና ማለት ያልቀራ ማለት ብቻ እንዳይመስለን مرحبا ከአዛን በኋላ ኢንሻአላህ እንቀጥላለን مرحبا بسم الله الرحمن الرحيم وقال الله تعالى الله سبحانه وتعالى من إلال ولا تستوي الحسنة ولا السيئة ولا تستوي الحسنة ملكام سرا አይስተካከልም እኩል ማድረግ አይቻልም ولا السيئة መጥፎ ስራም እንደዚሁ አንዳቸው ለአንዳቸው ሊስተካከሉ በፍጹም አይችሉም መልካም ከፍተኛ ደረጃ ነው መጥፎ ደግሞ ዝቅተኛ ደረጃ ስለሆኑ ማለት ነው ኢድፋዕ ቢለቲ هي احسن ያቺ መልካም በሆነችው ስነ ምግባር መልስ የሚመጣን ነገር በመልካም ስነ ምግባር መልስ فاذا الذي ይሄንን ባደረክ ሰዓት ያ ሰው በይነከ ወበይነህ ባንተና በሱ መካከል አዳዋ ጥላቻ ወይንም ጠላትነት የነበረው ሰው ከአነሁ ወልዩን ሐሚም እንደምን ይሆናል ዝምድና እንዳለው እንደሚያዝን ዘመድ ይሆናል አንተ ጥሩ ስነ ምግባር ስታሳየው ያ መጥፎ የነበረ ላንተ ጥላቻ ያለው ሰው ምን ይሆናል ይመለሳል እና በጥሩ ስነ ምግባር መመለስ ያስፈልጋል ይሄን ጥሩ ስነ ምግባር ወማ ይለቃሃ ማን ያገኛታል ማንንም አያገኛትም ኢላ الذين صبروا እነዛ የታገሱ ሰዎች እንጂ ትግስት ያላቸው ወማ ይለቃሃ እንደዚሁ እቺን ደረጃ የሚያገኛት የለም ኢላ ቢሆን እንጂ ذو حظ عظيم ትልቅ ዕጣ ያለው ትልቅ ድርሻ አኺራ የተዘጋጀለት ሰው እንጂ ለሌላው ሁሉ የሚገራ አይደለም سبحان الله وقال الله تعالى الله سبحانه وتعالى للا سورة الشورى لا من إلال ولمن صبر وغفر تقست يدرجنا يقرب يالله تتشاله بلو يميل سو إن ذلك لمن عزم الأمور هي أين التكبار كمن وشنو ممدبو ككباباد ስራዎች ከተላልቅ ደረጃ ከሚያስገኙ ስራዎች ይመደባል ይቅርባይነትና ትግስት ማድረግ ታላላቅ ስራን የሚሰራ ሰው ደግሞ ታላላቅ ክፍያዎች አሉት ልንል ነው ወደ ሐዲስ ስንገባ وعن ابن عباس رضي الله عنهما قال ابن عباس من يلالو عبد الله قال رسول الله صلى الله عليه وسلم يا الله ملكتنيا قالوا لأشج عبد القيس كعبد القيس لهنا مري سمو منذر بالال رضي الله عنه من قالوت إن فيك بانت وسط قالوت خصلتين ሁለት ነገሮች አሉ አሉት ባንተ ባህሪ ውስጥ ሁለት ነገሮች አሉ يحبهما الله الله ሁለቱንም ይወድልሃል አሉት እነሱ ምንድናቸው الحلم መቻልና ወልአና መረጋጋት ባንተ ውስጥ አለ ሁለቱም አላህ የሚወድልህ ባህሪዎች ናቸው አሉት ይሄ በዚህ መታነጽ ይገባል መረጋጋትና እንደዚሁ ቻል ለማድረግ መቻል ያስፈልጋል رواه مسلم ያወሩት ሐዲስ ነው وعن عائشة رضي الله عنها قالت እናታችን عائشة ምን አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ ብለዋል إن الله رفيق الله تعالى አዛኝ ነው يحب الرفقة في الأمر كله በማንኛውም ነገር ውስጥ ምንን ይወዳል እዝነትን ይወዳል አላህ አዛኝ ነው ለባሮቹም ይሄን ነው የሚወደው ባሮቹም እንደዚሁ አዛኝ እንዲሆኑ እርስ በርሳቸው እንዲተዛዘኑ እንዲተሳሰቡ መልካምን
እንዲሰጣጡ መልካምን አንዱ ላንዱ እንዲያበረክት አላሁ ተዓላ ይወድላቸዋል። ሙተፈቁን ዐለይሂ ቡኻሪና ሙስሊም ያወሩት ሐዲስ ነው። ወዐንሃ عن عائشة مالتنا رضي الله عنها وأرضاها أن النبي صلى الله عليه وسلم قال يا الله ملك تنيا قالوا إن الله رفيق الله تعالى أزانينا يحب الرفقة أزنة يوده ويعطي يستعلم على الرفق بأزنة لببالو أزنة لعله سو يستعل ما لا يعطي على العنف በትቢት ዑንፍ ማለት በትቢትና በጉልበት የማይገኝን ነገር አላሁ ተዓላ በእዝነት ነገራቶችን ለሚያደርግ ሰው ተዓሙል ለሚያደርግ ሰው አላህ ይሰጣል። በጉልበት የማታገኘውን ነገር በእዝነት ማግኘት ይቻላል ነው። አላሁ ተዓላ ያግዘዋል። ወማ ላ ዩዕጢ ዐላ ማ ሲዋህ ለሌላ ነገሮች በሌላ ነገር ለማይደረሱ ነገሮች በሙሉ መልካሞች አላሁ ተዓላ በዚህ በእዝነት የተነሳ አላህ ደረጃን ይሰጣል። እና አንድ እዚሁ እኛው ሀገር እዚሁ አካባቢ ካለ ሰው ሱብሃንአላህ አንድ ቀብር ላይ ሄዶ አጋጣሚ በሄደበት የሙስሊም መቃብር ነው፣ ስልጤ ዞን ውስጥ ነው። በእንትን ከብቶች ቀብሩ ላይ ይረጋግጡታል። በቃ ቀብር ነው፣ በጣም ሰፊ ቀብር ነው፣ ብዙሃን የተቀበሩበት እና እንዲህ መንገድ ላይ ነው። ከብቶች እንደፈለጉ ሰው በቃ ይረጋግጠዋል። በቃ እኔ እንጃ እንዴት እንደሆነ መሻዱን ላየው ሰው ነው የሚገባውና አልቅሶ ዱዓ አደረገ እና እንደው ዛጋ ሱብሃንአላህ እዛጋ እኮ የተኙ ሰዎች እኮ ያንተ ቢጤ እኮ ናቸው። እንግዲህ የሸመቱትን ይዘው ሄደዋል። ብዙሃኑ ደግሞ በግብርና በምን ሲታገል ዲኑ ላይ ጉድለት ኖሮት የሄደ ይኖራል። ብዙ የገጠር ሰው እናውቀዋለን። እንደ ከተማ አይደለም። ከተማ ጀማዓ ተከታትለህ ለመስገድ ይመቻል። ገጠር ደግሞ ብዙ ጉድለቶች አሉና እነዛ ሰዎች በጣም አሳዝነውት አለቀሰ። በጣም ረጅም ሰዓት አልቅሶ ዱዓ አደረገ። በመናሙ እንግዲህ መናም ወደ 3 አይነት ከፍሎ ማየት ይቻላል። መናምን ከዚህም በፊት ብለናል። በመናሙ ከሰማይ ተጣሪ ሲጣራ ይሰማል። ያ ተጣሪ ምን ብሎ ነው የሚጣራ? الراحمون يرحمهم الرحمن አዛኞች እኮ አዛኙ ጌታ ያዝንላቸዋል አላህ የሚል ሐዲስ የነቢያችን ሰለላሁ ዐለይሂ ወሰለም አባባል ነውና የሳቸው ቃል ነው፣ ሐዲስ ነው። ይሄንን ከሰማይ ተነበበለት። አዛኞች ማን ያዝንላቸዋል? አዛኙ ጌታ። يرحمهم الله አይደለም፣ አላህ ያዝንላቸዋል አይደለም። አላህ በሚለው ቃል ሳይሆን የመጣው አዛኙ በሚል ነው። አላህም የአላህ ስም ነው፣ አዛኝም የአላህ ስም ነው። ከጥሩ ስሞቹ አንዱ ነው። ግን አዛኙ ጌታ መባሉ ራሱ አላህ እዚህ ጋር እንደሚያዝን ለአዛኞች የሚያሳይ ነውና እንጀርበው ለማለት ነው። አዛኝ የሆነ ሰው ማዘን የሚያዝን ልብ ያለው ሰው በተቻለ መጠን አላሁ ተዓላም ያዝንለታል። ረዋሁ ሙስሊም ይህን ሐዲስ ያሳለፍነውን ማለት ነው ሙስሊም ዘግበውታል። አንድ ሐዲስ እንጨምር። ወዐንሃ ረዲየላሁ ዐንሃ ወአርዳሃ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ብለዋል አለች ኢነ ሪፍቀ እዝነት ላ የኩኑ ፊ ሸይኢን ኢላ ዛነህ በአንድም ነገር ላይ ሊሆን አይችልም ኢላ ቢሆን እንጂ ዛነህ ማለት የሚያሳምረው ቢሆን እንጂ የሚያስውበው የሚሸልመው ቢሆን እንጂ። ሁለት ሰዎች ለሆነ ለተመሳሳይ ዓላማ ሄደው አንዱ በእዝነት የሚከውን ማለት ሰዎች ጋር ይገናኛል፣ የተለያዩ አካላት ጋር ይገናኛል፣ ትናንሾች ጋር፣ ትላልቆች ጋር፣ ደካሞች ጋር፣ ጠንካሮች ጋር። በዚህ ሁኔታው በአዛኝ መንፈስ በማዘን መንፈስ የፈጸመ ሰውና በጉልበት ለማስፈጸም የሚፈልግ ከሆነ አንድ ቀضያ ላይ ሆነው እንኳን ያኛው ያምርለታል። ኢላ ዛነህ ማለት አላህ እንዲያምር ያደርግለታል። ያንን ደረጃ አለው ማለት ነው። ወላ ዩንዘዑ ሚን ሸይኢን ከአንድ ነገር ደግሞ ከቀልብም ሊሆን ይችላል አይነሳም እዝነት ምን ቢሆን እንጂ ኢላ ሻነህ ውርደት የሚያከናንበው ቢሆን እንጂ። ውበት የለም ውርደት ነው ያለው፣ ኸይባ ነው ያለው። ለምን እዝነት የለም? ከእዝነት ተቃራኒ ምንድነው ብለናል? ዑንፍ ነው፣ ጭካኔ ማለት ነው።
አረመኔነት እኔ ብሆንስ ብሎ አለማሰብ እና ይሄ ነው رواه ሙስሊም ያወሩት ሐዲስ ነው ከባድ ርዕስ ነው ብለናል ሁስኑል ኹሉቅ መልካም ስነ ምግባር ሙእሚኖች ስራቸው ሲመዘንላቸው ከሁሉም ስራቸው አብልጦ የሚመዝነው ሁስኑል ኹሉቅ ነው በጣም ከባድ ነው እና አላሁ ተዓላ ኹሉቃቸው ካማሩ ባሮቹ ያድርገን የተቸገሩ ሙስሊሞችን ሁሉ አላሁ ተዓላ ከችግር ያውጣቸው እየተበደሉ ያሉትንም አላሁ ተዓላ በደላቸው የሚያበቃበት በዳዮችም ማስታገሻ የሚያገኙበት ቀን አላህ ያምጣ የተበደሉትን ሁሉ አላሁ ተዓላ ከበደል አላህ ያውጣቸው እኛ እዚህ ሰላም ሆነን እንደኖር ነው አትዩ ሰዎች አሁን ሰዓት ገዛ ላይ ያው ማሰብ ያስፈልጋል ዱዓ እናድርግ ወላሂ አላህ ነገ ቢጠይቀን ምን አድርጋችኋል ብንባል ሄደን አልተዋጋንም ብናገኘው ደስ ይለን ነበር ግን ያንን ላላገኘ ሰው ደግሞ ምንድነው ማድረግ ያለበት ማዘን ዱዓ ማድረግ ይገባዋል አላህ እርዳታው እንዲሰጣቸው አይሁድ የነብያቶች ገዳይ ናቸው የነብያት ገዳዮች ህፃናትን ከመጨፍጨፍ ወደ ኋላ አይሉም ነብይ እንኳን የሆነ ተአምር ይዞ የመጣን እንኳን አካል ለመግደል የማያመነቱ ህፃናትን ለመግደል ያመነታሉ ተብሎ አይታሰብምና ጨካኞች ናቸው አላሁ ተዓላ ጭካኔያቸውን በእነሱ እርስ በርስ እንዲባሉ አላሁ ተዓላ ያድርጋቸው ጀዛኩሙላሁ ኸይረን ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን አይፈልጉትም አንዱ ካሉ እሺ ያው